ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ከዚህ በፊት በርግጥ ከእናንተ ጋር ብዙ ደስ የሚሉ ቆይታዎች ነበሩኝ። እዚህ ስክሪኑ ላይ እንደማሳያችሁ ወደ 50,000 የሚጠጋ ሰብስክራይበርስ ነበረኝ። ከእናንተ ጋር ፈታ እያልኩኝ ቆይቼ ነበረ። ከኋላ ሀክ ተደርጋለሁ። በርግጥ በክፉ ሰዎች ማለት ሰው ክፉ ባይባልም ግን ሰውን ክፉ የሚያስብለው ሰይጣን በሰው ገብቶበት ነውና እንደዛ አይነት አጋጣሚዎች ሀክ ተደርጎብኝ ከዩቲዩብ በጣም ርቄ ነበረ። በጣም በቃ ኦሬዲ እርግፍ አድርጌ ትቼው ነበረ። ከዛ ደግሞ የሚያቁኝ ሰዎች በቅርብ የሚያቁኝ ሰዎች መመለስ አለብህ እያሉ መከሩኝ። ሲመክሩኝ እኔም ለመመለስ ብዙም ፍላጎት አልነበረኝም። እዛ አይነት ስራ ሰርቼ የተወሰደብኝ እንዴት እንደዛ ብዙ ወዳጆችን መሰብሰብ እችላለሁ? በጣም ይከብደኛል። በቃ ከዜሮ ከጀመርኩ በጣም ይከብደኛል ብዬ ፈርቼ ነበረ። በርግጥ እዚህ ጋር እንደምታዩት ምንም ቪዲዮ ሳለቅበት ፕሮፋይሌን ገብታችሁ ማየት ትችላላችሁ። ወደ 200 ምናምን ሳብስክራይበርስ በቃ ምንም ቪዲዮ ሳይኖር ገብቶልኛል። ማለት የሚያውቁኝ ሰዎች ምናምን ሳብስክራይብ እያደረጉልኝ ምናምን አስገብተውኛል ወደ 200 ምናምን እና በርግጥ በቃ እንደሱ አይቼ እንደምንም ብመለስ ብዬ አሰብኩኝ። በርግጥ ከዚህ በፊት በጣም ተስፋ ነበረኝ። ብዙም ባይባልም የሚዲያ ሰው ልሆን እችላለሁ ብዬ አስቤ ነበረ። ግን ከመሃል ሲቀጭብኝ በጣም አዝኜ በጣም ተክዤ ምናምን ትቼው ነበረ። አሁን መመለስ አለብህ እያሉ ሲሉኝ እንደምንም በቃ እናንተ እንደዚህ ካላችሁኝ እዚህ በፊት እንደተለመደው ቁም ነገር የሚያስጨብጡ ቪዲዮዎችን እየለቀኩላችሁ ጥሩ ቆይታ ከእናንተ ጋርም ይኖረናል ብዬ በማሰቤ አሁን ጀስት በቃ ሲጀምር ምንም እናንተን ተስፋ በማድረጌ እንጂ ምንም የስቱዲዮ ዝግጅት ምናምን የለኝም። ታስፈልጉኛላችሁ፣ እርዳታችሁ ያስፈልገኛል። በትህትና በቃ የምጠይቃችሁ ነገር ሳብስክራይብ በማድረጋችሁ ምንም አይነት ጉዳት አይደርስባችሁ። ምንም ጉዳት የለባችሁ። ሳብስክራይብ በማድረጋችሁ ደግሞ እኔ አንድ እርምጃ ከፈላለሁ። ፕሊዝ በቃ ሳብስክራይብ በማድረግ ብቻ አድርጉ። ይህን ቪዲዮ ደግሞ ላይክ አድርጉና ወደ ተለያዩ ሰዎች ጋር እንዲደርስልኝ ቪዲዮ ሼር አድርጉ። በቃ ይሄ ነው የምፈልገው። በቃ እንድጀምር አድርጉ። በቃ ወደ ቀድሞ ቦታዬ እንድመለስ አድርጉኝ ፕሊዝ። ሁላችሁም እስኪ ሳብስክራይብ ሳታደርጉ እንዳታልፉ። ለትውውቅ ያክል ነው ይህን ቪዲዮ የሰራሁት። ከዚህ በኋላ ብዙ ኮንተንቶች ይኖሩኛል። እነዚያ ይዘቶችን ለመጀመር ሁላችሁም እስኪ ሳብስክራይብ አድርጋችሁ እለፉልኝ። ለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ። ቴንኪው። መልካም ቆይታ።